እሺ ቤተ አብርሃም ይስሐቅ ወያዕቆብ ማህበር ወለተ ሰንበት እንደ እግዚአብሔር ፈቃድ ሐሳቡ ተሳክቶ ያረጋችሁት ሁሉ ተሳክቶ ስለታችሁ እግዚአብሔር አምላካችን ተቀብሏችሁ እንደምታዩት ይህ ምንጣፉ ተነጥፎ መቀመጫው ሊቃውንቱ የተቀመጡበት ይህን ይመስላል ማለት ነው። እንደምታዩት በጣም የሚገርም መቀመጫ ነው። ምንጣፉንም መመልከት ትችላላችሁ። ቤተ አብርሃም ይስሐቅ ወያዕቆብ ማህበር የወለተ ሰንበት ማህበር፣ ሌሎቻችሁም በዚህ ማህበር የሌላችሁበት ከዚህ ማህበር እየመጣችሁ ትምህርቱን እየተማራችሁ በትምህርቱ እየተቀየራችሁ ከሌላ ከተለያየ ቦታ ከመሄድ አቁማችሁ ስርዓተ ቤተ ክርስቲያንን በመማር ሃይማኖተ ክርስቶስን በመማር ክርስቶስን በማሳወቅ የሚገኘው ይህ ቤተ አብርሃም ይስሐቅ ማህበር ይህም ቤት አሰርቶ ይህን የመሰለ ቤተ ክርስቲያንን አሰርቶ ይገኛል ማለት ነው። ይሄ ማን ነው ከተባለ ወለተ ሰንበት ቤተ አብርሃም ይስሐቅ ወያዕቆብ ማህበር ይኸው አንድ ቤተ ክርስቲያን አሰርተዋል ማለት ነው። ማየት ትችላላችሁ። ምንጣፉ 220 ሺህ ብር የፈጀ ምንጣፍ፣ መቀመጫው 34 ሺህ ብር የፈጀ ምንጣፍ መቀመጫ፣ ከዛም በላይ እንደምታዩት አትሮኑስ ይህን ላሳያችሁ። ይህ አትሮኑስ መጎብኘት ትችላላችሁ ማለት ነው። ይሄ ቤተ አብርሃም ይስሐቅ ይህን ያደረገ ባለውለታ ማህበር ነው። እንዲሁም የተደሰቱ ከማህበሩ ያሉበት ወይም ደግሞ በቤተ ክርስቲያን ታላላቅ አባቶች ተመርጠው ለማህበሩ ይመጥናሉ ተብለው ለማህበሩ ምራቂ ለእናንተ ምስጋና ለማቅረብ የተዘጋጁ አባቶች አሉ። አባቶች ይመርቋቸዋል። ወደ አባቶች ወስዳቸዋለሁ። ቤተ አብርሃም ይስሐቅ ወለተ ሰንበት ማህበር ትውልደ ኢትዮጵያውያን እናመሰግናለን። የላካችሁት ምንጣፉ፣ ወንበሩ፣ ሁሉም ደርሶናል። እናመሰግናለን። እግዚአብሔር ከእናንተ ጋር ይኖር። እግዚአብሔር ከእናንተ ጋር ሌትም ቀንም ይደር። ዛሬ ትንሽ ሆናችሁ እንደሆነ ሺህ ሆናችሁ ይችን ደብር ለማሳደግ ለማበልጸግ ያውቃችሁ። ልጆቻችሁ ደጉላችሁ፣ በያላችሁበት የጠበቃችሁ ተጠብቃችሁ በዋይር በስ በማንኛውም የሚሄዱት ልጆቻችሁ ሰርተው ወጥተው ይደሩ ይግቡ። እናንተም ደግሞ የእድሜ ጸጋ ያርጋችሁ፣ በእድሜ ያበድላችሁ፣ እድሜያችሁን ጎዳና ያርጋችሁ። እኛ ከህዝብ ተመርጠን ይህን ምስጋና እንድናቀርብ እድሉ ስለሰጠና እኛም እናመሰግናቸዋለን፣ እንወዳቸዋለን። ቀጣይም ደግሞ እንደማትረሱን አንጠራጠርም። እግዚአብሔር ይስጥልን። አመሰግናለሁ። አሜን። ለአባታችን ቃለ ሕይወት ያሰማልን፣ ተስፋ መንግስተ ሰማያትን ያወርስልን። ምስጋና አቅርበዋል ማለት ነው፣ በቤተ ማህበሩ ስም ማለት ነው። ቀጣይ ለተመረጡት ሽማግሌ ወደ ርሳቸው ምስጋና ያቀርባሉ። ወደ ርሳቸው። እሺ፣ እግዚአብሔር ይስጥልን። በጣም በሰፊው እናመሰግናለን። ቤተ አብርሃም ማህበር በጣም አሁን መካነ ስብሐት ታጋ ማርያምን እንደዚህ ለማድረግ ይህን ዙሪያ ምንጣፍ ወንበር ምኞታችን ቢሆንም አቅሙ ሊፈቅድልን አልቻለም ነበር። አሁን ግን ይህን ዕድል በማግኘታችን በጣም ተደሳን። የእኛ ደስታ ለእናንተ ምርቃን ይሆንልን፣ እድሜያችሁን ጎዳና ያደርግልን፣ አሁን እስከ መጨረሻ የሀብት ባለቤት ያደርግልን። ማህበሩ ደግሞ እንደተመሰረተ አሁንም ዘላቂ አጋዥ ሆኖ ይኖርልን። እኛ መካነ ስብሐት ታጋ ማርያም በዚች ደብር የተወለደው መርጌታ ልሳን ወርቅ አበበ በጣም እመቤቴ እድሉን እሷ እንዴት እንዳሳደረሽው ይህን ምክር ምን ሲል እንደተቀረጠለት አሁን በቃ እሱም ይህን አርሶ ሁሉም ተሳክቶ ይህን እድል በማግኘታችን እኛ በጣም ተደሳን። ያለፉ አባቶቻችንም ቢሆን በጣም ባዩልን ዙሪያ ወንበር፣ ዙሪያ ምንጣፍ፣ እንደዚህ የመጽሐፍ መደርደሪያ
ይሁላ በጣም ስናይ ባንዲራ ቢጫ ያው አረንጓዴ ቢጫም ሰማያዊ ቢጫም ዙሪያው በሙሉ ውበቱ ክብረ በዓላችን ከቆየ ነው። ዛሬ አዲስ ነገር በማየታችን በጣም ተደስተናል። የኛ ደስታ ለእናንተም ይሆንልን። በጣም እግዚአብሔር ይስጥልን። በሰፊው እናመሰግናለን። እድሜያችሁን ጎዳና ያደርግልን። አሜን። ቃለ ሕይወትን ያሰማልን። በድጋሜ እንግዲህ እንደምታዩቸው ፊትም እንደነገር